ዱንያ ላይ ካሉ ትልልቅ ትግሎች ውስጥ አንዱ ይመስለኛል። ልብን ልክ እንደ ልጅነታችን ንጹህ አድርጎ መያዝ። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው አልሐምዱሊላህ ዛሬም ከሀሳቤ ጋር ተመልሻለሁ። ቁጭ ብዬ እያሰብኩኝ ነበርና እያደኩ ከመጣው በኋላ ካስተዋልኩት፣ ከተረዳሁት፣ ከገባኝ ነገር አንዱ ልብን መጠበቅ ልክ እንደ ልጅነታችን ንጹህ አድርጎ መጠበቅ ምን ያህል ጥንካሬ እንደሚፈልግ ምን ያህል ዋጋም እንደሚያስከፍልና ምን ያህል ጀግንነትም እንደሆነ ነው እየገባኝ የመጣሁና አሁን እናያለን አይደለ? ብዙ ጊዜ ያው መጥፎ የሚባሉ ሰዎችን መጥፎ ባህሪ ያላቸውን መጥፎ ማንነት ያላቸውን ጨካኝ የሚሆኑ ሰው ስሜት ላይ ሰው ህይወት ላይ ሰው ሁኔታ ላይ ጨካኝ የሚሆኑ ሰዎች ሲያጋጥሙ ከኋላቸው ምንድን ነው ያለው እንላለን እና የሆነ ታሪክ አለ፣ የሆነ መጥፎ አጋጣሚ አሉ፣ የሆኑ መጥፎ ሰዎች አሉ፣ የሆኑ መጥፎ ሁኔታዎች አሉ፣ የሆኑ ህይወት ከፍ ዝቅ ያደረገባቸው መጥፎ ሁኔታዎች መንገዶች ይኖራሉና ከዛ ላይ ማጥራት ካቃታቸው እነዛ ሰዎች ያንን ሁኔታ እንዳለ ተቀብለውት እነሱ ህይወት በዛ መንገድ ስትፈትናቸው ፈተናውን ተቀብለው ተሻግረውት ከዛ ግን ልባቸውን ሳያነጹት ከነዛ ሰዎች ያንን ክፋት ያንን የቆሸሸ ልብ ተቀብለው ያንን የቆሸሸ አስተሳሰብ ያንን የቆሸሸ ማንነት ተቀብለው ሲቀጥሉ ነው። አክቹአሊ ማንም ከመሬት ተነስቶ መጥፎ አይሆንም አይደል? በእርግጥ ሁላችንም ጥሩነትም አለ መጥፎነትም አለ። ባመዘን ነው በታገልንለት ልንሆን በምንጥረው በምንሻው ነው ግን መልካም ነው መጥፎ ነው ተብለን የምንጠራው ነው። እኔ በጣም በቃ ትልቁ ትግሌ ዱንያ ላይ ካሉ ትልቅ ትግሎች ውስጥ አንዱ ነው። ምክንያቱም በህይወት ስንኖር ፈልገንም ይሁን ሳንፈልግ መልካም ሰዎች ይመጣሉ። ያ ሁሉንም በእርግጥ ስናስገባ ሰዎችን መልካም ናቸው ብለን ነው የምናስገባው። በኑሮ በሂደት ግን ምን አይነት ሰዎች እንደሆኑ እየተረዳን እንመጣለን እና እንደ አጋጣሚ ነው አንዳንዴ እኔ ምን እላለሁኝ ለእንደዛ አይነት ሰዎች ዱንያ ላይ ሰይጣን ቢመሰል እነሱን የሆኑ ሰዎች አሉ ብዬ አስባለሁ። እንደዛ አይነት ሰዎች በእኛም ህይወት በቤተሰቦቻችንም ህይወት በወዳጆቻችንም ህይወት ሲያጋጥሙን እናያለን እና ቀላል ሁኔታ ውስጥ አይደለም የሚከቱት። ህይወታችንን በቀላሉ አይደለም ያመሰቃቅሉታል፣ ስሜታችንን ይጎዱታል፣ ይሰባብሩታል፣ እንክትክታችንን ያወጡታል። ከዛ ሂል እያደረግን እየዳንን ስንመጣ ልባችን ወደ ነበረበት መመለስ፣ ወደ ጥንካሬው መመለስ፣ ወደ ንጹህነቱ መመለስ፣ ወደ መውደድ መቻሉ መመለስ። ይሄ እንዴት ነው? ልጅ ስንሆን ልባችን አለ አይደል? እንደዛ መመለስ በጣም ትልቅ ትግል ይጠይቃል። በጣም ጥንካሬን ይጠይቃል። አስተውሎ አስቦ እኔማ እንደነሱ አልሆንም፣ ያንን ቆሻሻ ልብማ እኔም ወደ ልቤ አላስጠጋውም፣ ከነሱ እሱን አልወስም ብሎ ማለፍን ይጠይቃልና አንዳንዴ ቀላል ሁኔታ ውስጥ አይደለም የሚከቱን። ህይወታችንን ዋጋ ያስከፍሉታል፣ አመለካከታችንን ይቀይሩታል፣ አስተሳሰባችንን ይቀይሩታል፣ ሰው ላይ ያለን እምነት ይቀይሩታል። ሁሉ ነገራችንን ነው ብልሽት የሚያደርጉን አይደል? እነዚህ መጥፎ ሰዎች፣ መጥፎ ሁኔታዎች፣ መጥፎ አጋጣሚዎች ስናገኝ በህይወት ፊት ለፊት ስንጋፈጣቸው ልባችንን ነው የሚያቆሸሹትና ከዚህ ሁሉ ነገር በኋላ አንዴ አይደለም ሁለቴ አይደለም ሶስቴ አይደለም አይደል የሚገጥመን በቃ በህይወት እስካለን ድረስ የሚገጥመን ነገር ነውና ከነዚህ ሁኔታዎች ውስጥ እየጠበቅን ልባችንን እኔማ ከነዚህ ሰዎች ይሄን አልወርስም ብለን በጥንካሬ ለልባችን ዘብ ቆመን ልባችንን እንደ ልጅነታችን መጠበቅ ትልቅ ጥንካሬ ነውና እኔ አሁን ንጹህ ልብ ያለው ሰው መውደድ የሚችል ልብ ያለው ሰው ይሄ እንዴት ነው? ንጹህ የሆነ ልብ ለሰዎች መልካም ማሰብ የሚችል ሰው ለሰዎች መልካም መሆን የሚችል ሰው በቻለው አቅም ሁሉም በቻልነው አይደለም የምናደርገው በቻለው አቅም ለሰው ጥሩ የሚሆን ሰው ጥሩ ልብ ያለው ሰው ጥሩ አስተሳሰብ ያለው ሰው ጥሩ መልካም የሆነ ሁሉም ነገር ያለ ሰው እኔ በጣም ነው የሚስበኝ፣ በጣም ነው የምወደው፣ በጣም ነው ማደንቀው እና ቀላል ስላልሆነ ነው። ምክንያቱም ሁላችንም ውስጥ መጥፎነትም አለ ሰዎች አይደለም ቅድም እንዳልኩት መጥፎነት አለ መልካምነትም አለ። ግን እኛ ባመዘን ነው ለመሆን በምንጥረው በምንተጋው በኩል ነው ሳናቅ እናጠፋለን። ሳናቅን ግን እያወቅን ላለማጥፋት እያወቅን ላለመጉዳት እያወቅን ሰዎችን ላለማሳዘን መጣር መልካምነት ለኔ ያ ነውና ሁላችንም ውስጥ አለ። ግን ወደ ማዘን ነው ማንነታችን ኪሎ ላይ ሲቀመጥ መልካምነታችን ነው መጥፎነታችን ነው የሚያመዝነው። ያ ነው ማንነታችን የሚሆነው እና ያመዘነው ነው የምንሆነው። በጣም ከትልልቅ እንትኖች ውስጥ ትግሎች ውስጥ ለኔ ዱንያ ላይ አንዱ ነው። ለዛ ነው
በመልካም ልብ ባላቸው ሰዎች እምቀናው፣ መልካም ሁሉ በሚያደርጉ ሰዎች ሁሉ እምቀናው፣ ዱንያ ላይ ኖሬ እስክሞት ድረስ እምጥረው ማለት ነው። ለመሆን እምጥረው ከትልልቅ ነገሮች ውስጥ አንዱ መልካም ልብ ያላት፣ መልካም አስተሳሰብ ያላት፣ መልካም ሀሳብ ያላት፣ መልካም የምትናገር። ይሄ እንዴት ነው? በመልካም ነገር ሁሉ ዩኒክ የሆነች ሴት ሆኜ መጠራት ነው የምፈልገው። ለዛም ነው የምተጋውና ለዛም በጣም መልካምነት ያላቸው ሰዎች በጣም ነው አትራክት የሚያደርጉኝ። በቃ እኔ ያሸንፉኛል፣ ልነግራቸው አልችልም እንዴት እንደምወዳቸውና ትልቁ ትግል እሱ ነው። አላህ ልባችንን ይጠብቅልን። በተቻለን መጠን እኛም ያው እየኖርን ብዙ ነገር ነው የሚያጋጥመን በህይወት መንገድ። ብዙ ሰዎች ናቸው የሚያጋጥሙን፣ ብዙ ሁኔታዎች ናቸው የሚያጋጥሙን። በእነዚህ ነገሮች ውስጥ ሁሉ አስተውለን ሆን ብለን ልባችንን ጥብቅ አድርገን ይዘን እንደ ልጅነቱ ንጹህ ሆኖ እንዲቆይ እንዲኖርልን፣ መልካም ሆኖ እንዲኖርልን መታገል ያስፈልጋል። ትልቁም ትግል እሱ ነውና አላህ ልባችንን ንጹህ አድርጎ ሳይቀይርብን ኖረን እንድናልፍ ያድርገን።